ሰላም ጤና ይስጥልኝ እንደምን አላችሁ የአባይ ኢንፎ ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የሰዓቱን ዋና ዋና አጫጭር መረጃዎችን እናስደምጣችኋለን። በአዲስ አበባ የመንግስት ሰራተኞችን የቤት ባለቤት እንዲሆኑ ያስችላል የተባለው ስምምነት በከተማ አስተዳደርና በኢትዮጵያ ንግድ ባንክ መካከል መፈረሙ ታውቋል። የጎንደር አብያተ መንግስታት ጥገና በአጭር ጊዜ ለማጠናቀቅ እየተሰራ ነው። የጎንደር አብያተ መንግስታት ጥገና በአጭር ጊዜ ውስጥ ለማጠናቀቅ እየተሰራ ነው ሲለው የቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው የጎንደር አብያተ መንግስታትን ከጎበኙ በኋላ ተመልክተው የተናገሩት ነው። በዝርዝር ይዘነዋል። የዛሬን ችግር በውይይት መፍታት የሁላችንም ድርሻ ነው። የፌዴራል ተቋማት፣ ማህበራት አጀንዳ ማሰባሰብ መድረክ ተሳታፊዎች በጋራ የሀሳብ ተዋጽኦ የጸናች ሀገርን ለትውልድ ለማስረከብ የዛሬን ችግር በውይይት መፍታት የሁላችን ድርሻ ነው ብለውታል። በዝርዝር ይዘነዋል። በናይጄሪያ በደረሰ ከባድ የጎርፍ አደጋ የሟቾች ቁጥር ከ100 በላይ መድረሱም ታውቋል። ወደ መጀመሪያው መረጃ አልፋለሁ። ግንቦት 23 2017 ዓ.ም በአዲስ አበባ የመንግስት ሰራተኞችን የቤት ባለቤት እንዲሆኑ ያስችላል የተባለው ስምምነት በከተማ አስተዳደሩና በኢትዮጵያ ንግድ ባንክ መካከል ተፈርሟል። ቀዳሚዎቹ የዕድል ተጠቃሚዎች መምህራን ናቸው በተባለበት በዚህ ፕሮግራም አንድ ሰው የቤት ባለቤት ለመሆን የቤቱን 25% አስቀድሞ መቆጠብ አለበትም ተብሏል። ይህ የአከፋፈል ስርዓት ግን ለዕለት ጉርስ የተቸገርኩ ለሚለው ለመንግስት ሰራተኛው የሚቻል አለመሆኑን ራሳቸው መምህራን ሲናገሩም ተሰምቷል። ታዲያ የታሰበው እንዴት መሆን ይችላል? ከቤት ችግር ውስጥ መውጫ መንገድስ ምን ይሆናል? መንግስትም ግራ ገብቶታል፣ መንግስትም ህዝብም ግራ ገብቶታል። ምን አይነት ውሳኔ ነው? በወደፊት የምናየው ነው። የጎንደር አብያተ መንግስታት ጥገና በአጭር ጊዜ ለማጠናቀቅ እየተሰራ ነው። የቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው የጎንደር አብያተ መንግስታት የቅርስ ጥገና ሂደትና አፈጻጸምን የተመለከቱ ሲሆን ጥገናው በተያዘለት ጊዜ መከናወኑን አንስተው መካነ ቅርሱ ለጎብኚዎች ምቹ የማድረግ ስራ እየተከናወነ ነው ብለውታል። ዋና ዳይሬክተሩ ለፋና ሚዲያ እንደገለጹት ቅርሱ የቀደመ ይዞታውን ሳይቀይርና የተለያዩ ማስረጃዎችን ዋቢ በማድረግ የጠፉ የቅርስ ክፍሎች እንዲመለሱም ተደርጓል። ለዚህም ቀድሞ ቅርሱ ከተሰራበት ተመሳሳይ ግብዓቶች ጥቅም ላይ እየዋሉ መሆናቸውም ተናግረዋል። ቅርስ በአንድ ጊዜ ብቻ ተጠግኖ አይጠናቀቅም ያሉት ዋና ዳይሬክተሩ በቀጣይ የጎንደር ጥምቀተ ባህርና የደብረ ብርሃን ስላሴ ቅርሶች ጥገና ለማከናወን ዝግጅት መደረጉንም ገልጸዋል። የዛሬን ችግር በውይይት መፍታት የሁላችንም ድርሻ ነው አሉ የፌዴራል መንግስት ተቋማት አጀንዳ ማሰባሰብ መድረክ ተሳታፊዎች በጋራ የሀሳብ ተዋጽኦ የጸናች ሀገርን ለትውልድ ለማስረከብ የዛሬን ችግር በውይይት መፍታት የሁላችንም ድርሻ ነው ብለዋል። ለዚህም የሚደረገውን ድርሻ ለመወጣት በንቃት እየተሳተፉን ነው ብለዋል። የነበሩ ችግሮችን በጋራ የውይይት መድረክ መፍታት እንዲቻልና መሰል መድረኮች እንዲፈጠሩ ለዘመናት ሲጠየቅ መቆየቱን የመድረኩ ተሳታፊዎች ገልጸዋል። ዛሬ የተገኘውን እድል በመጠቀም ለነገ በሀሳብ መሰረት ላይ የጸናች ሀገር ለማቆም ከሁላችንም የሚጠበቀውን ኃላፊነት እየተወጣን ነው ሲሉም ተወያዮቹ ለፋና ሚዲያ ኮርፖሬሽን ባደረጉት ቃለ ምልልስ ተናግረዋል። ከትላንት ጀምሮ የተካሄደ ባለው የፌዴራል ተቋማትና ማህበራት አጀንዳ ማሰባሰብ ምዕራፍ በተሳታፊዎች በሚዋጡ ሀሳቦች ላይም የጋራ አቋም በመያዝ የሚያስችል ተስፋ እንዳለውም ተነግሯል። ወደ ውጭ ስናልፍ በናይጄሪያ በደረሰው ከባድ የጎርፍ አደጋ የሟቾች ቁጥር ከ110 በላይ መድረሱ ታውቋል። አደጋው የደረሰው በዋና ከተማ አቡጃ 300 ኪሎ ሜትር ርቀት ላይ በምትገኘው ዋክሞ ከተማ ላይ ሲሆን በማዕከላዊ ናይጄሪያ የጣለው ከባድ ዝናብ ያስከተለ ጎርፍ በትንሹ ከ100 በላይ ሰዎች መሞታቸውን ባለስልጣናቱ ለቢቢሲ ተናግረዋል። የሟቾች ቁጥር ከዚህ ሊበልጥ እንደሚችልም ስጋቶች አለው። በናይጄሪያ ሚካኤል ሙሳ ተብሎ የሚጠራው ይህ ስፍራ አርሶ አደሮች ምርቶቻቸውን ለገበያ በሚያቀርቡበት አካባቢ ሲሆን በስፍራው የተከሰተው አደጋ አካባቢውን ወደ ፍርስራሽነት ቀይሮታል። በአካባቢው ለረጅም ሰዓት ያለማቋረጥ የዘነበው ዝናብ ከ50 በላይ ቤቶችን ከነዋሪዎቹ በጎርፍ እንዲወሰዱ ምክንያት ሆኗል ተብሏል። አባይ ኢንፎ ትክክለኛና ፈጣን መረጃዎችን በሰዓቱ ወደ እናንተ ያደርሳል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ